የሸሂዶች እናት ልጆቿን ከፊት ለፊት ደርድራ አደራችሁ ጦርነቱ ሲፋፋም ወደ ኋላ ሰው ወደፊት ግቡ አለቻቸው። ወደፊት ግቡ እናስ በዛው ሙቱ እንዳትመለሱ አለቻቸው። ፈንሳ የለበይክ አንደኛው ልጅሽ ሞተ አልহামዱሊላህ ትላለች። ሁለተኛው ልጅሽ ሞተ አልহামዱሊላህ። ሶስተኛው ልጅሽ አልহামዱሊላህ። አራት በሩን ዘጋቻው አልহামዱሊላህ ያላ የሸሂድ እናት አረከኙ አለች። የምናት አቦ የኔ ልጆች እኮ ለላንዳነሱ ሁሉ ዶክተር ነው አንዱ ብቻ ፈዟል። መስኪን እንጂ እምቢ ብሏል። የት እንጂ መስኪን ይላል ፉዙስ ኩሲታ አዙት አሰደበኝ ዛሬ አይታወቅማ ይታወቀው መቼ ነው? አይ يوم يقوم الناس لرب العالمين ያንዳንዱ ሰው አላህ ፊት ይቆማል። አላህ የሚልበት ይዛቀ ሁሉ ጸጥ በሚልህ ቀን ልጅህ ካንተ ጋር ያለው ኢማንኛ ዲነኛ ሐፊዝ አልቁርአን ዓሊም ከሆነ ካንተ ጋር አለ አባህ ልጅህ ምን ትላለህ? አላህ ይስጠና። አሚን። ኢማም ፈኽሩዲን ራዚ ናቸው ረህመቱላሂ ዐለይሂ ተፍሲራቸው ላይ አንድ ሰፈር ላይ አንድ የሆነ ፋሲቅ ሰው ነበር አሉ ሰለላሁ ዐለይሂ ነብይ አላሁመ ሰሊ ወሰለም ባሪክ ዐለይሂ ምን ነበር? ፋሲቅ ሰው ነበር የመጨረሻ ወንጀለኛ ማለት ነው። ያ ሰው ሲሞት አሉ አንድ ልጅ ነበረው። እናትየው ከድንጋጤ አባትየው ሲሞት ሂድ እስቲ ዛሬ መስጊድ ቁጭ ብላለችው አሉ ከድንጋጤ መስጊድ ሲሄድ ለካ መድረሳ ውስጥ የሚማሩ ልጆች አሉ ቁርአን ከነሱ ጋር ተቀላቀለ። ከዛ የዛ ሰፈር ትልቅ ዓሊም አሉ። ያን ሰውዬ በህልማቸው ምን ቦታ ያዩታል? ትልቅ ጀነት ውስጥ ጥሩ ቦታ ተሰጥቶት እየተንደላቀቀ ያዩታል። ፋሲቅ ሰው ነው ወንጀለኛ ነው። እንዴት አገኘህ አሉት። አንድ ቀንም ኸይር ሰርታ አታውቅም ወንጀለኛ ነው። ሰሉ ዐለ ነቢ አላሁመ ሰሊ ወሰለም ባሪክ ዐለይሂ እንዴት አገኘህ ሲሉት እዚሁ ናቸው እንደው ወላሂ የሞትኩኝ ቀንና ቀብር ገብቼ መላእክቶች ለመጠየቅ ሲመጡ ልጄ እዛ የመድረሳ ልጆች ጋር አገኝቷቸው ገብቶ ቁጭ አለ። መድረሳም ሄዶ አያውቅም። ኡስታዙ ምን ይላል? ለማስቀረት ፊት ለፊት አስቀምጦት ቢስሚላሂር ረህማኒር ረሂም ይላል። ልጁ ደግሞ አቅጦታል አሉ ቢስሚላሂር ረህማኒር ረሂም ማለት አይችልም። ኡስታዙ አርረህማን በይሏል። አርረህማን አርረሂም አርረሂም አርረህማን አርረሂም አርረህማን አርረሂም ልጁ እዚህ ጋር አርረህማን አርረሂም ብሎ ስሜን እየጠራኝ አባትየው እንዴት ልቅጣበታል አለው።